ቃላ ከነቀሚሷ ልክ እንደሳልኩት አከላት ነፍሷን አየየየየየየየ የኛ ማት አስተማሪ ነበር ጥሩ ሰው ኤክስን ግን ሳያገኛት ነይወት ያለፈው እኛም ከመፈለግ ተገላገልነው። ኧረ ምንድነው የሚቀሰቀሰው የሞትኩኝ መስሎ ነው ኤክስንም ሳታገኙ የትም ነው ማልሄደው እኔ አለው የሞትኩኝ መስሎ ነው ቻፕተርቱንም ካቆምንበት አሁን እንቀጥለው ቻልቱና በለጡ ለክላስ ሳትመጡ ደበረኝ እንደሚያቀኝ ቀብር ላይ ስታሽቃብጡ ባላየኔ ላሽ ባልኩኝ ክላሴን ስትቀጡ እንዶ መማር የማይፈልግ አልቀጣም ካሻችሁ ብቱ ሉታችሁ አንድ ሁለት ሶስታችሁ ኢንኮምፕሊት ሞልቻለሁ ኢፍነ ውጤታችሁ። አባዬ ምንድነው? የሆነ ነገር ልነግርህ ነበር። ምንድነው? እዚህ አራተኛ ቤት ያለችው ኤፍራታ የምትባል ልጅ አወካ በጣም ወድጃታለሁ፣ አፍቅሬያታለሁ። ልጄ አይሆንም ልጄ ማለት ይሄንን ስነግርህ እያዘንኩ ነው የምነግርህ። እናቴን ከማግባቴ በፊት ከሷ ጋር ነበር እና በጣም አዝናለሁ ልጄ። ኤፍራታ ማለት እህት ነች። ይህንን ነገር ግን ለእናቴ እንዲች ብለህ እንዳትነግራት አደራ። በእኔና በአንተ ይሁን። በቃ ሂድ። ለአንተ ብስኩትና ለእኔ ካርድ ይዘህ ነው። A few moments later. ይኸው ካርዱ። ወይኔ አባዬ ምን ነው አሁን የላከኝ ሱቅ? የዓለምነሽ ልጅ እንዴት ነው የምታምረው! ወድጃታለሁ ልጄ። አሁንም ይሄን ስነግርህ እያዘንኩ ነው። የቀን ጎዶሎ ከዓለምነሽ ጋር አገናኝቶን እንግዲህ ጽንስ ተፈጠረ። ምን ማድረግ አልችልም። እሷም እህት ነች። ይሄን ነገር ግን አደራ። አንተ ምን እያሰብክ ነው? ምንድነው የምታስበው? የጎረቤታችን ልጅ ኤፍራታንና ጀርባ ሰፈር ያለችውን የዓለምነሽን ልጅ በጣም ወድጃቸው ነበርና ለአባዬ ስነግረው ሁለቱም ልጆቼ ናቸው ምናምን ማዬ እንዳልነግራት አለኝ። አማርጠ ከሁለቱም ጋር መሆን ትችላለህ። ማለት እንዴት? አንተ የጋሼ ልጅ አይደለም የኔ ልጅ ነህ። ኢሞሽናል ዳሜጅ። አንዱ የሳይንስ አይነት ባዮሎጂ የሚሉት ቦታ የተሰጠው ጠበብቶቹን ሁሉ ገንዘብ የሚያስግጠው የሚያስቦጠቡጠው አለው ካሪኩለም አለው ፍልስፍና ሪፕሮዳክሽን የሚሏት ፎርሙላ የወንድና የሴት ዘረመል ተዳቅሎ ዲኤንኤው ቲሹ ፈርቲላይዝ ሆኖ ሕፃን ይፈጠራል በሴት ልጅ ማህፀን። ከዚህ ሌላ ውጪ ፍጹምም አይሆን ብለው ደመደሙ ዶክተሮቹ ሁሉ ፕሮፌሰሮቹ። ሌላ ሐሳብ ከመጣ ዘርጥጠው ሊተቹ። ታዲያ ይሄ ኢየሱስ ፍልስፍናን ሽሮ በማርያም ማህፀን ያውም ከድንግሏ በመንፈሱ አድሮ ጌታ ተወለደ ሆነ የሰው ልጅ ለዓለም መድኃኒት ይነገር አዋጅ። ኢትዮጵያ የሙስሊምም የክርስቲያንም ሀገር ናት። ከእንግዲህ በኋላ ሙስሊም ሁለተኛ ዜጋ የሆነባት ኢትዮጵያ የለችም፣ አትኖርም። አልቻልነውም። ከመቃብር ውጡና ገዙን። እናዚ አይነት ስላሴ ሁሉም ሰለሞን ረኑን ነበላይ ዘለቀ ሰምብሩሳ ቦምቦሊኖ Sambrusa, bombolino, Sambrusa, bombolino, 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 Sambrusa, bombolino. ተማሪ ናት ነው ወላጅ ነው ልጆት ምንድነው? ሁሉም ተማሪ የተለየ ነው። አዎ ቲቸር፣ እኔ ከሌሎች ተማሪዎች ትንሽ ፈጣን ይላል አይደል? ክሬቲቭ ነኝ አይደል? ጀብደኛ ነኝ።
ስማርት ነኝ ነው ትንግርተኛ ነኝ ናፍኔ ለራስና ሸውደ የሚያልከደደብ ነው። እሺ ምንድነው ችግሩ? ልጆት ሌሎች ተማሪዎችን እየረበሸ ነው እኮ ስማርትነት ኢኮኖሚ ይረብሻቸው ምረዱ ከታም ሞክራሉ ነው የመጣው ግን አይችሉም ስራቸው መዛት። እስቲ መጻፍ እንደሱ በፍጥነት አንብቡ። የሚያጋጥማት ናፍኔ ለጀርመን ዋና ከተማ ማነች? ሱዳን። 5 ሲባዛ በ5 ስንት ነው? 5 የዱር እንስሳ ጥራ። 3 ጅብና 2 አንበሳ። ከዚህ አሜሪካ ለመሄድ 10 ሰዓት ከፈጀብህ ደርሶ ለመመለስ ስንት ሰዓት ይፈጅባል? አረኛ አልመለስም። እንዳዩት ነው እንግዲህ ልጆት ምንም ለትምህርት የሚሆን ጭንቅላት የለውም። ባይዘው ይላል አልበርትንም እንዴ ነበር የሚሉት። ከዛ ብድግ አለና ኤምሲ ስኩዌር አለባ። ቆይ አንዴ በ1999 የነበረው የኑሮ ውድነት ይህን ይመስል ነበር። እስከ መቼ ነው በዚህ ሁኔታ መቀጠል የምንችለው? ለምሳሌ የ1 ሊትር ዘይት ዋጋ ከ8 ብር ተነስቶ ነው 20 ብር የገባው። በጣም የኑሮ ነገር በጣም አስቸጋሪ ነው በአሁኑ ሰዓት። ከፔስታል አቅም 10 ሳንቲም የሚሸጥ ፔስታል 15 ሳንቲም ሆኗል። 2 ብር የሚሸጥ ሳሙና 2.75 ሆኗል። ዱቄት 5 ሳንቲም መግዛት አይቻልም። አንድ ፍሮ ዱቄት 5 ብር ገብቷል። ሱካር 7 ብር ገብቷል። ሹሮ 7 ብር ገብቷል። እላይሽ ላይ ምን ያህል አርቲፊሻል ነገር ተጠቅመሻል? አንደኛ ጸጉር፣ ሁለተኛ ሜካፕ፣ ሶስተኛ መቀመጫሽን ቼክ ማድረግ ይቻላል? ሄሎ መብራት ኃይል ነው። ሄሎ መብራት ኃይል ነው። ይድፋ አቦ እንዳንተ መቀለጃ ሆኜ ልቅር። አወከኝ እንዴ በድምጼ? ድምጽህን ይንሳ። ይሄ ግመል ኮቴ የመሰለ ድምጽህ ሊጠፋኝ ነው። ባለፈው ደውለህ አጎቴ አቶ መብራቱ ጠፋኝ ያልከው ልጅ ነህ? አዎ አስታውሰኸኛል። እና እንዴት ነው አቶ መብራቱ ተገኘ? ምን ይገኛል ሞቷል አሉ እኮ። ምን ነው በሰላም መብራት ይዞት ነው ያሉት? አይ እንግዲህ ምን ይደረጋል። ነፍሱን መብራት ኃይል ማለቴ አጸደ ገነት ያስገባለት። አሚን አሚን በአምላክ አይ ቶ እዚሁ ነው። እሺ እና ምን ፈልገን የደወልከው? እዚህ እኛ ሰፈር ያለው ትራንስፎርመር ምንድነው ትራንስፎርም የሚያደርገው ማለት እንትን ይሄን የመብራቱን ፖል አወቀው? አዎ እና ፖሉ ምን ሆነ? ምን ይሆናል ያው ዝም ብሎ ተገትሯል። ገትሮህ ይቀር። አረ በፈጠረ በረባ ባረባው እየደወልክ አትረብሸን። እኔ እኮ ሰላም ልበላችሁ ብዬ ነው። ሰላምህን ይንሳ። አሁን የምትፈልገው ነገር ከሌለ ልዘጋው ነው። እንትን ይሄ የመኝታ ቤት ያምፖል። እሺ ማታ ማታ ስተኛ አጥፍቼው እየተኛው ለሊት ስነሳ በርቶ ነው የማገኘው። በእውነት በል እስኪ። የምር ጸበል ውሰደው አምፖሉን። አዎ ጸበል ውሰደውና አብራችሁ ተጠመቁ ይለቃችኋል። ነግሬሃለሁ። ድጋሚ በዚህ ስልክ ብትደውል እንዳጎት መብራት አስይዤ ነው የሚገልህ። ሄሎ ፍቅር እንዴት ነሽ? አለሁልህ። የኔ የውጭ ጉዳይ ፖሊሲ ደህና ነህ? ኧረ ደህና ነኝ። የቱ ነሽ ነው? እባክህ እዚሁ ሰፈር አካባቢ ንቁ ተሳትፎ እያደረኩ ነው። አንተ የት ነህ? የት እሆናለሁ? እዛው ግንባታ ቦታ ነኝ። የኔ ሰብአዊ መብት መቼ ነው ግን አብሬ የምገነባው? እንዴ ፍቅር የሰላም ግንባታ ላይ እኮ አይደለም የምሰራው፣ ህንጻ ግንባታ ነው። እባክህ ተወኝና እኔ ህንጻ መገንባት ሊከብደኝ ነው። ሲጀመር አንተ በጾታ እኩልነት አታምንም። በእውነት ቅንነት ይጎልሃል። እውቀትን መሻቴ እንደዚህ ሊያስብለኝ ይገባ ነበር እንዴ? ኧረ እባክሽ ተረጋጊ። እኔ የምልህ ግን የኔና ያንተ ፍቅር ግን ሰላምና መረጋጋትን በማስፈን ረገድ ያለው ሚና ምንድን ነው? ምን ማለት ነው? እሺ ሁሉንም ተወው፣ ግን መቼ ነው ተጋብተን እንደ ሁለቱ የከተማ አስተዳደሮች ልዩነታችንን አቻችለን በሰላምና በፍቅር ራስ ገዝ የሆነ ሉዓላዊ ቤተሰብ መስርተን የምንኖረው? ያው እሱማ መች ይቀራል፣ አንድ ቀን እንገባለን። አንድ ቀን ይላል እንዴ? እና እኔ 10 ቀን እንገባ ብያለሁ። የምሬን ቁጠባ አትቀልድ። ሁሉም የጎረቤት ሀገራት እኮ አግብተዋል ማለት የጓደኞቼ፣ እኔ ብቻ ነኝ የቀረሁት። እሺ በቃ እንገባለን። ታውቃለህ አንተ ለኔ ሁሉ ነገሬ ነህ። ህግ አውጪ፣ አስፈጻሚ፣ ተርጓሚ ነህ። ነግሬሃለሁ። እኔ ላይ ሙስና ትሰራና ማለትማ ቺት ታደርግብኝና ተጋደል። ጤና ይስጥልኝ ታራሚዎች፣ ማለቴ ተማሪዎች። እኔ ኢንስፔክተር ቲቸር ጸጥ አድርጋቸው እባላለሁ። ለቀጣዮቹ 6 ወራት ማትስ አስተማሪያችሁ እኔ ስሆን እነዚህን ኤክስ እና ዋይ የተባሉ 2 ግለሰቦች ከገቡበት ገብተን አድነን ይዘን ለህግ እናቀርባለን። ማን ነው ያለው? አንድ ሰው አፉን ከፍታለሁ ቢል ፍርድ ቤት ነው የምገትረው። ለሁለት ትከፈላላችሁ፣ ምድብ ሀና ምድብ ለ። ግማሽ ኤክስን ግማሽ ዋይን ትፈልጋለህ። ለመሆኑ ኤክስ እና ዋይ ለመጨረሻ ጊዜ የት ነበር የታዩት? ቲቸር ትናንት ማታ ኤክስትሪም ቡክ ውስጥ ችለውት ሲያደርጉ አይቻቸዋለሁ። ጥሩ። በሰዓቱ አንተ የት ነበርክ? ላይብረሪ እያጠናኋቸው ነበር። በአካባቢው ለየት ያለ እንቅስቃሴ ሲያደርግ የነበረ ሰው ነበር? ምናልባት ሊያግታቸው የሚችል? ምናልባት ላይብረሪስቷ። ማስረጃ አለ? እየዞረች መጽሐፎቹን ስትሰበስብ አይቻታለሁ። አሁኑኑ በቁጥጥር ስር ውሏት። ኧረ ስለ መድኃኒዓለም ቲቸር አመረርክ እንዴ? ኧረ ከቀልብህ ሁን። ይቅርታ በእናታችሁ፣ በቃ በመሀል የፖሊስነት መንፈስ ይነሳብኛል። ካልሆነ ወይ ጸበል ነገር። ምን አልካተ? አይ እዚሁ ነው። ኧረ መደፋፈር። ነገውኑ ጣቢያ ምስክር ይዘህ ማለት የቢሮ ወዳጅ ዘንድ ትመጣ። ኢንስፔክተር ይቅርታ፣ ግን እንደ ሀሳብ መጀመሪያ ፖሊስ ጣቢያ መልቀቂያ ብታስገባ ባይ ነኝ። ልብህ እኮ አሁንም እዛው ነው ያለው። ዝም በል አንተ። ለመሆኑ የተሰጠህን ተልእኮ ፈጽመሃል? የምን ተልእኮ? የቤት ስራ ሰርተሃል ወይ? ማትስ ደብተሬን ሰርቀውኝ አልሰራሁም። እንደውም ይፈተሽልኝ። ይቻላል። ከፍርድ ቤት የፍተሻ ፈቃድ አለ? ኧረ ተው ቲቸር ተው። ቆይ በግድ ነው እንዲያባረሩ ከፖሊስ ጣቢያ? እባክህ እዛው ፖሊስ ጣቢያ ብሄር ነው መሰል የሚሻለኝ። ሄሎ ጎረምሳው፣ እንኳን አደረሰህ ለአዲሱ ዓመት። እንኳን አብሮ አደረ። ምን ካለፈ በኋላ ነው እንዴ? ማን ነህ? ኢንስፔክተር አናዛቸው ነኝ። እንዴ አናዝዬ አንተ ነህ እንዴ? ሰላም ነው?
አለን አለን። እንዴት ነህ ደንበኛችን? አለሁልህ አናዝ ደንበኛችን እንደ ቀልድ እኮ ከእስር ቤት ከወጣ 2 ወር ሞላ እና ምን እናፈኩ? አይ ምን ነው ያለመደብህን በሰላም ነው ወይ ብዬ ነው። ምን ነው ገዳም ገባህ እንዴ? ኧረ ተው ኢንስፔክተር፣ እኔ እኮ አሁን ተለውጫለሁ። እንደ ድሮው ዝርፊያ ምናምን ትቻለሁ። ምን የስራ እድገት አገኘህ እንዴ? ግድያ ጀመርክ እንዴ? ኧረ የምን ግድያ ነው? እኔ የቤተ ክርስቲያን ሰው ሆኛለሁ። አልቀረብህም። ምግብ እንደ ውሻ ሳትጸልይ የምትበላ ሰውዬ የቤተ ክርስቲያን ሰው ምናምን ትላለህ እንዴ? በእውነት አናዝዬ፣ እዚህ እናንተ ሰፈር ያለው ቤተ ክርስቲያን ነው ሙሉ። እረፍ። ለዛ ነዋ ትናንት ቤተ ክርስቲያን ሄጄ ጫማዬ የጠፋኝ። ያንተ ነው እንዴ? ምን ማለቴ እኔ ራሱ ጠፍቶኛል እኮ ኢንስፔክተር። ወይኔ አናዛቸው፣ ጭራሽ አዲሱን ዓመት በእኔ ባረከው ማለት ነው። አናዝዬ ሙትን ያደለውም። አንተ ግን ለምንድን ነው ሁልጊዜ እኔን የምትጠረጥረኝ? ኧረ ራስህ ድፍት በል። እሱን ስትገረፍ ተዋረዋለህ። ደግሞ አቶ ደምስቴም ቤተ ክርስቲያን የእጅ ሰዓት የጠፋኝ ብለዋል። እንዴ ቆይ እዚህ ሀገር እኔ ብቻ ነኝ እንዴ ሌባ? ሌላ ማንም ሊደፍረን አይችልም። በዛ ላይ ሰዓቱ የወርቅ ነው ብለውኛል። የወርቅ? ኧረ እባክህ የብረት ነው። ምን ዝጉ የለ እንዴ? ዝም ብሎ ይሰክሳል አይደል? ማለት የኔ አባት ሲጀመር አንተ እኮ እንደማታሳፍረኝ አውቄ ነበር። አሁን መጥቼ ልውሰድህ ወይስ ትመጣለህ? መጣሁ። ኧረ ምን ራሴ እመጣለሁ፣ አትቸገር። በል ጫማዬን ይዘህ እንድትመጣ። ጫማዬን ይዘህ ና። እሺ እሺ እሺ። ተማሪዎች ዛሬ የምንማረው ቲቸርዬ፣ ግን እንዳሳብ መጀመሪያ አቴንዳንስ ብትይዝ ባይ ነኝ። ብዙ ከትምህርት ገበታቸው ያፈነገጡ አካላት አሉ። አታሽቃብጣ ቤኔዘር፣ አታሽቃብጥ። በጣም ቆላ። መያዙን ግን ይይዛለሁ። እሺ። አለማየሁ አለ? አለማየሁ ዳስተር ላምጣ በሚል ተልካሻ ምክንያት እዛኛው ክላስ ከቤዛ ጋር ተቀምጦልሃል። ተቀምጦልሃል? ተቅማጥ ያስቀምጥህና ለእኔ ነው የተቀመጠልኝ? ምን ለማለት ፈልገህ ነው? እንደዛ እኮ አይደለም ቲቸር። ዝም በል። ከአንተ ጋር በኋላ እናወራለን። እሺ። ናትናኤል አለ? ናቲ ደግሞ። አቤት ቲቸር። አለሁ ቲቸር። ትናንት አልመጣም። ምን እውነቱን ነው? ኧረ ቲቸር አሞኝ ነበር። ውሸት። ከቤት ጋር ብርጣሉ ጠላ ቤት አሸሸ ገዳሜ እያለ ነበር። ጭራሽ ጠላ ቤት? ኧረ ቲቸርዬ እንደምታስበው አይደለም። እያስጨፈርኳት ማለቴ እያስጠናኋት ነበር እኮ። የ80 ብሔር ብሔረሰቦች ጭፈራ እያስጨፈራት ነበር። ይታይ ቲቸር በጠላ ይሄ ችጋራም ጠጅ እንኳን ቢያደርጉ። ነገ ወላጅ ይዘህ እንድትመጣ ነግሬሃለሁ። እሺ። አብዱ አለ? አብዱና ከድጃ ትናንት መስጊድ ብለው እንደወጡ እስካሁን አልተመለሱም። 3 ነው እንዳይመጡ በመፍራት ላይ እንገኛለን። ወይ ጉድ። እሺ። ዳግም አለ? ዳግም ያለ? አቤት አለሁ። እሺ። አብርሃም አለ? አብርሃም ትምህርት በቃይ ብሎ ውትድርና ገብቷል። ወይ መድኃኒዓለም። እሺ። ዮናስ አለ? ዮናስ ምን? እሱን እንኳን አላየሁትም መሰለኝ። እኔ የምልህ በማሽቃበጥ ግን ዲግሪ አለህ እንዴ? እኔ ነው እናከን ነው። ለማንኛውም አንተም ነገ ወላጅ ይዘህ እንድትመጣ። ትምህርቱን ትተኸው ማሽቃበጥ ላይ ነው ትኩረት እያደረክ ያለው። እንዴ? ኧረ ቲቸር እኔ ምን አጠፋው? ዝም በል ብያለሁ። ደግሞ ስትነግረኝ ሁሉም ከሴት ጋር ነው የወጡት። እንዴት ነው አንተስ የለህም? ኧረ ቲቸር የኔ እኮ እንደዛ አይደለም። ከአማርኛ መምህራችን ጋር ነው ሲዞር የሚውለው ቲቸር። ምን ከባለቤቴ ጋር? ኧረ ቲቸር የውሸቱን ነው። ወይኔ ወጋለ። አንተ ወስፋታም ናውጣ። የፈረንጅ ሚስት ማታ ባልባይቷ ስትመጣ ብጃማ ላብሳ ጸጉሯን አስነሳ ሽቶ አፈሳ ሳልሳ ደንሳ ሻማ ለኩሳ እራቴ አጎርሳ ነው በት የምትጠብቀው ባሏን ፈረንጅ ሚስት። ግን የኔ ባልቤት ገና ቤት ሲገባ እሳት ጎርሳ እሳት ለብሳ ጠባብ ጅንስ ለብሳ ቅቤ ተለውሳ አኩርፋ እንዳንባሳ በጫጭራ ናክሳ ሰርታ ጫጫብሳ አስበዛ ጨርሳ በፍርድ ቤት ከሳ። እሺ ተማሪዎች ዛሬ የምንማረው ስለ ቤት እንስሳ ነው። ከበግ እንጀምራለን። ማን ነው ያለው? ቲቸርዬ እሱ ነው። ናውጣ አንተ። ኧረ ቲቸርዬ ራሷ ናት። ዝም በል። ወንድ በግ አንዴ ጮህ። ተነስ እስኪ የምታውቃቸውን የቤት እንስሳቶች ንገረኝ። ያው በግ አለ። ሌላ ከራስህ ውጭ ሌላ ንገረኝ። ውሻ፣ ከብት፣ አህያ። እየተሳደብክ ነው እንዴ? ኧረ ቲቸር አይደለም ንገረኝ ብለኸኝ እኮ ነው። ቁጭ በል። እሺ ሌሎቻችሁ? ድመት የዱር ናት የቤት? የጎረቤት። ማን ነው ቆይ አፉን የሚከፍተው? አንተ ነህ በጉ። እንዴ ቲቸር ሁሌ እኔ ነኝ እንዴ? ዝም በል። እስኪ የዱር እንስሳና የቤት እንስሳ የሚለያይበትን ነገር ንገረኝ። የቤቶቹ ያው ቤት አላቸው። ለመሆኑ አንተ ቤት አለ? አለኝ። የቤት ዕቃ የለውም እንጂ። ታዲያ ከጋላክሲ ፈርኒቸር አትገዛ? ምቾትና ውበት እንዲሁም ጥራት ያላቸውን የሚያማምሩ የመመገቢያ ጠረጴዛዎች፣ ጠንካራና ምቹ አልጋዎች እንዲሁም እነዚህን የመሳሰሉ ዘመናዊ ሶፋዎችንና በተለያዩ ዲዛይኖች የተዘጋጁ ምርጥ ዕቃዎችን እኛ ጋር ማግኘት ትችላላችሁ። አድራሻችንም ቁጥር 1 ሰሚት 72 ከጌታስ ሪል ስቴት ፊት ለፊት፣ ቁጥር 2 ጎሮ ከሰንራይዝ ሪል ስቴት ፊት ለፊት እንዲሁም ቁጥር 3 ፊጋ ትራፊክ መብራቱን አለፍ እንዳላችሁ ያገኙናል። ለበለጠ መረጃም በዚህ ስልክ ቁጥር ይደውሉልን። እሺ ተማሪዎች ዛሬ ፕሬዘንቴሽን የሚያቀርብልን ተማሪ አክሊሉ ይሆናል። ሁላችሁም በጸጥታ ተከታተሉት። ቀጥል። ምን አባታ ፈጣለ? ቀጥል። እሺ ፈርስት ቴንክ ዩ ፎር ጊቭ ሚ ዚስ ቻንስ ማይ ኔም ኢዝ አክሊሉ ማይ ፋዘር ኔም ኢዝ በላይ ማይ ማዘር ኔም ኢዝ ሬድ ፋ ቤተሰብ መምሪያ ያለው መሰለው እንደዚህ ዘሩን ይቆጥርልኛል። ወደ ዋና ጉዳይ ግባ። አንደኛ በእንግሊዘኛ ተናገር። እሺ ፈርስተኛ
ሞቆዶኒያ ኢዝ ሞቆዶኒያ ማይቶኮንድሪያ ለማለት ፈልጎ ነው ቲቸር። እግዚአብሔርን ቲቸር ሞቆዶኒያ ነው የሚል። አረ ጭራሽ እኔን ልታሳምነኝ ነው። ዋት ኢዝ ማይቶኮንድሪያ? ዋት ኢዝ ማይቶኮንድሪያ? ምን ማይቶኮንድሪያ ኢዝ እሱን አትየው፣ እኔን እያየህ አውራኝ። እግዚአብሔርን ያላውቀውም ቲቸር፣ ዛሬ ነው የሰማሁት ስሙ። የፈጣሪ ያለ። እሺ በቃ ተወው እሱን፣ ቀጣዩን አቅርብ። እሺ ሁለተኛ ምን አባቱ ብሎ ነው የጻፈው? ዛሬ ጉድ ፈላ። ምን አልክ? ሽንት ቤት መጣብኝ። አትወጣት ዛሬ ሳትጨርስ እዙ ትበላሻተለህ እንጂ። ምንም እኮ ነው የማይነበበው። ቆይ ማን የጻፈው? እኔ ምንም የማውቀው ነገር የለም። ኧረ ቲቸር ራሱ ነው የጻፈው። እኔ? አዎ እግዚአብሔር። እና ምን ሆኖ ነው? ናውጣ ናውጣ። ታንክስ ፎር ሊስኒንግ። ናውጣ እኮ ነው የምልህ አንተ። ሄሎ ደምሴ፣ የደወሉላቸው ደንበኛ ሽንት ቤት ስለሆኑ እባክዎትን ትንሽ ቆይተው ይደውሉ። የኔ እናት ከ2 ሰዓት በፊትም እኮ ደውዬ እንደዙ ነው ያልሽኝ። ደንበኛችን ገና ከ2 ሰዓት በኋላም ልደግሞ ትችላለሁ። ደምስዬ እንደሆኑ ዛሬ የሚወጡ አይመስለኝም። ደምስዬ? አረ ጭራሽ እዚህም ተደራርሳችኋል። ደንበኛችን ምን ነው ቀኑ እንዴ? ትሽ እኔ ባንቻ የምቀነው ውጣ በይው። ልክስታውን ያበደርኩትን ብር ይመልስልኝ። አልቀረቦትም ደንበኛችን። እስኪ መጀመሪያ የቴሌብር ውዝፍ ዕዳዎትን ይክፈሉ። እከፍላለሁ አልኩ አንዴ። ለምንድን ነው ሁሌ በደወልኩ ቁጥር የምትጨቀጭቀኝ? እንደውም እስኪ አልከፍልም ምን ታመጫለሽ? ደንበኛችን እሱን ሲለጠለጡ ያወሩታል። አረ ጭራሽ እንደውም ታያለሽ። ከዚህ በኋላ ካርድ ራሱ አልሞላም። ላንቺን በፖስታ ነው የምጠቀመው። ውይ ደንበኛችን፣ እንዲህማ ካደረጉ በቃ ድርጅታችን መክሰሩ ነው። ሙድ ይዛሉ እንዴ? እርሶን እኮ የምናስጠቅሞት ፈጣሪን ፈርተን እንጂ ዕዳዎት ነው የተረፈን። አንቺ ሴትዮ ቆይ ግን ከኔ ጋር የገለጸ ባለብሽ እንዴ? የለብኝም ደንበኛችን። ለማንኛውም ሚስኮል ከማድረግ ወደ መደወል በመሸጋገሮት ኢትዮ ቴሌኮም የተሰማውን ታላቅ ደስታ ልገልጽሎት እወዳለሁ። በቃ ሙዳሽ። ደንበኛችን ስራ ያስፈቱኝ። ደምስዬ ከሽንት ቤት ሲወጡ መልእክት እንዲደርሶት አንድን ይጫኑ። በተረፈ ስልኩን ይዝጉት። ደህና ይዋሉ። በጎዳናው ላይ ህማሳዳለው ታሪክ ለመስራት ዛሬ ተነስቻለው። ለዮስያስ ቲዩብ ከፍታን እመኛለው። በስራይ ጽናት ከፍ ከፍ ላለው አዲስ አበባ ላይ ታሪክ እሰራለሁ። ኢዮስያስ ቲዩብ ህምንን እውን እናደርጋለን።